ብዙዎቻቸው አሁን መዳም ቅመም ቤት ሆናችሁ የምትረዱት እናቶቻቸው የሚለብሱት ጫማ የሌላቸው ምንም አይነት ቤት እንኳን በስነ ስርዓት ከሳር ቤት አውጥታችሁ ቆርቆሮ ደህና ቤት እንኳን ሰርታችሁ ቤተሰቦቻችሁን የማታስተዳድሩ ሰዎች ናቸው። መደገፍ እኮ እኔም አሁን የቤታን ፕሮፋይል አድርጌያለሁ እደግፋለሁ። ግን ከምሰራው ብሬ ቆርጬ ምንም ማረጋት ከኔ የምታገኘው ጥቅም የለም። ደጋፊ ነኝ። ፎቶዋን አድርጌ እንትን እላለሁ፣ ሰፖርት አረጋታለሁ በቻልኩት አቅም። ላይቫን ስትከፍት ታብታብ አረጋለሁ። እንደዚህ ደግሞ ሌላ ቤት ቁጭ ብዬ የሰጡኝ ጊፍት ካለ ያን እሰጣታለሁ። ካልሰጠኋትም መደገፍ ብቻ በቂ ነው። ፕሮፋይሏን ማድረግ ብቻ በቂ ነው። ከዚህ ውጭ ያለው ነገር ግሩፕ ከፍታችሁ ስራ ይብላችሁ ብር አዋጣችሁ ለነሱ ስንት እኮ የሚረዳ ወገኖች አሉ። ስንት እኮ የሚታገስ እንት ላይ ቤተክርስቲያን ፊት ለፊት ላይ መስጂድ ፊት ለፊት ላይ የወደቁ ወገኖች የሚነሱ እኮ የሚረዱ ወገኖች እኮ አሉ። እነዚህ ልጆች የራሳቸው ስራ ያላቸው መተዳደሪያ ይሄ ዩቲዩብ ማለት ላይኩ ራሱ በጣም ብዙ እይታ ያላቸው ሰዎች ናቸው። በዛ ራሱ በጣም ብዙ ብር ነው የሚከፈላቸው። በጣም ብዙ ጥንዶችም አሉ እኮ ጥንዶች አሁን ለምሳሌ በጣም ብዙ ሰዎች አሉ መጥራት እችላለሁ። እነዛ ጥንዶች የሚሰሩት ዩቲዩባቸውን ሰብስክራይብ ይደረጋል፣ ላይክ ይደረጋል፣ ኮሜንት ይደረጋል። በዛ ብቻ ነው ጥቅም የሚያገኙ። ከዛ ውጪ ከመዳም ቅመሞች የሚገኝ እንትን የለም፣ የሚደረግላቸው ነገር የለም። እነሱ ብቻ ናቸው እንደ ዩቲዩብ ላይ የታዩአችሁ ነገር ይገንባቸዋል እያላችሁ ነው። በዚህ ዩቲዩበሮች በግል እንደዚህ ቴሌቪዥን የተገዛላችሁ ቆይ ልጨርስ ሀሳቤን። በግል ጥያቄያችሁን እየመለስኩ አይደል? በግል ቴሌቪዥን የተገዛላችሁ ሶፋ የተገዛላችሁ ዱባይ መጣው እንደዚህ